ሁለተኛ አልኩኝ ገብርኤል እውነት ካለክ በዙፋንክ ልቤን ድንጋይ አድርገው አልኩት። እንደወደድኩት ድንጋይ አድርግልኝ አልኩት። እውነትም ድንጋይ አደረገልኝ። ቆረጠልኝ። ከዛ በኋላ ግን ማየት አልፈልግም። እሱ ሳየው የሆነ ልቤ እንትን ይለኛል። እንዲህ ያደርገኛል። እንደሚባለው ምንም ያገረሽብሻል። ግን አሁን 1 ወር ምናምን ካላየሁት እረሳዋለሁ ከነመፈጠሩ። እንኳን እሱን የልጅ አባትን የሚያበድኩለትን ሰውዬ ረስቼዋለሁ። የልጅ አባት እኮ ያምራል። ትግርዬ ቴንኪው ሶ ማች ወዴ ቴንኪው ሶ ማች። እንደ የልጅ አባት እኮ አንድ ጊዜ ስታሳየ ነበረ እኮ ነው። ለስማማው ቆንጆ ነው። ባሳልሽ ራሱ በጣም ነው የሚያምር። ግን ዋው! ግን አንቺ ግን ቶሎ ቆረጥሽ እንዴ? አንዳንድ ሰው እኮ ሰው ከወደደን ያውን አንዱ ወድጆ ድሮ ነው የምልሽ። ቶሎ ቆርጣል። በቃ የሆነ ነገር ካየሁ ስቶሪ ካረገ ይመለስብኛል፣ ያገረሽብኛል። እኔ ይኸውልሽ እንዳላየው በቲክቶክ ብሎክ፣ በዋትስአፕ ብሎክ፣ በቦቶሜ ብሎክ ጠረግረግ ለመሰልሽ ቀስ እያልኩ ራሴን እያጣሁ አሁን ራሱ ብር ተበለቼ ከብሩ ይልቅ ማስበው ስለሱ ነበር። ገባሽ? እያወራኝ ነበር። በአንዱ ብሎክ አላረኩትም አይዞሽ ምናምን ይለኝ ነበር። በዛ ሙድ ልታረቀው ነበር። ከዛም የሆነ ነገር ሰማሁኝ ማለት ነው። እኔ ለሱ ብቻ የነገርኩት ነገር ሌላ ሰው ማንም የማያውቀው አልኩ። በቃ እሺ አሁን ቁረጭ አልኩት። በዛም ወስጄ ብሎክ ቀበርኩት። አሁን አትገናኙ፣ ላይቭ ላይ አትገናኙ በጌ በምንም አንገናኙም። ብንገናኝ ራሱ እኔ ነቅዬ እወጣለሁ። ግን ያ ማለት ደግሞ እኔ ጠለዋለሁ ማለት አይደለም። ክርስቶስ በቃ ያ በሚያደርገው ፍቅር ምናምን አልፈልግም። ግን ጀስት ጓደኝነት ከ 12 አበባ ሰጡ ዊኔ 12 አበባ ሆኑልኝ። 12 አበባ ጓደኝነትም አልፈልግም። ግን የሆነ ሰዓት ላይ መንገድ ላይ ብንገናኝ የሆነ እንዲገላምጨው ምናምን የማልፍ ሰው ባይሆን ደስ ይለኛል። ሰላም ነክ እንዴት ነክ የምለው ሰው አሁን የልጅ አባት ተለያይተናል አይደል? ግን በስነ ስርዓት ነው የምናወራው። በቃ በስነ ስርዓት አይሞክርም። እሷ ሀቢብ ለማግኘት አይሞክርም። እኔን ከማግኘት ይልቅ ምን ብሎ እንደሚወራ ታውቂያለሽ? ላይ እንትን ሀቢባ ጋር ሄጄ ሪሌሽንሺፕ አልነበረንም ብላለች። ስለዛ ያንን ነገር መረጃ አሳያታለሁ መሀላችን እንደነበረ። እውነቱን ነው ወይንስ እየቀለደ ነው? ላይ ዝም ብሎ እሱ እኮ እኔ በባለፈው ላይቭ ላይ ሲጠይቁኝ ሀቢብ ምንም አልነበረም። በነገራችን ላይ መጀመሪያ ስንገናኝ ማለት ነው፣ ክርስቶስ ምስክሬ ነው። መጀመሪያ ስንገናኝ አላማችን አንደኛ እሱን ማፈመስ፣ ሁለተኛ ዩቱብ መስራት ነው። ልክ እንደነ ዳኒ ሮያል ምናምን የለም እንደሚፈቃቀሩት ኢትዮጵያ፣ እኔ ዱባይ ላይ እኔ እና እሱ እንድንፈቃቀር ዩቱብ እንድንሰራ፣ እሱም ደግሞ ለመፈመስ መከራውን አይደለም የሚያየው በቀላሉ እንዲፈምስ እንደዛ ነበር መጀመሪያ አላማችን። ልክ ወደ ዩቱብ እንደውም ካያችሁ ታዋቀን በ4ኛው ቀን ነው በ5ኛው ቀን ነው ዩቱብ ራሱ የለቀቅ ነው። ከዛ ዩቱብ እየሰራን እኔ እንዴት አድርጌ ወደ ገንዘብ እንቀይርላለሁ። ከዛ እንደዛ እያልን ስንገናኝ ዩቱብ ከመስራት ይልቅ እያወራን የሆነ ቦታ እየሄድን ምናምን እንደዛ መለየት ጀመረ። ቀድሞ ጉድ ነው እኮ እግዚአብሔርን ጉድ ነው ሳታስቢ። እንኳንም እግዚአብሔር ከዚህ ማታ አውጣሽ ከዚህ ሰውዬ። እኔን እኮ ላይ ራሱ እኮ ይሻፍዳል እኮ ይሄ በላጤ እንዴት እንደሚያደርጋት አንቺንማ ቤታዬ ነው። የእውነት ነገር ብትኔ እኮ እየቀለዳችሁ ነው የሚመስለኝ። ለጨዋታ ምናምን እኮ ይመስለኛል። ያኔማ ቀልድ ነበረ እኮ ቀልድ ነበረ። ከዛ አንቺ ይሄ ነገር መጥፎ ነው ግን መላመድ ወደ ቅናት እየተቀየረ መጀመሪያማ ስንጀምር ለዩቱብ እና ለእሱ አንደኛ እሱ እንዲፈምስ፣ ሁለተኛ ፉዚዩክ የኔ ፍቅር ቴንኪው የኔ ማር ቴንኪው የኔ ፍቅር አመሰግናለሁ፣ ሁለተኛ ዩቱብ እንድንሰራ ነበር። ግን ወዲያው ለምን ዩቱብ አልከፈታችሁም? ዩቱብ ከፈቱ። እኔማ ዩቱብ አለኝ። እኔማ የመጀመሪያ ቪዲዮ ከሱ ጋር ራስ ማሬ ስኳር እያልን ስንሰራ ዩቱብ አለ። 8 ወሩ ነው ያ ቪዲዮ ከተፖሰተ፣ ገብታችሁ ማየት ትችላላችሁ። ባዩ ላይ ያለ እሱን ደግሞ ዩቱብ ክፈት። በነገራችን ላይ ለራስም አይሆንም ዩቱብ ራሱ በዛ ሰዓት ቢከፍት ይሄኔ ፎሎን አሳድገው ሌላ ሴት ይዞ ቲክታክ ላይ ከሚባባሉ ዛሬ ቢባባሉ ብር ይሰሩ ነበር።